ምንድነው አንተ ጋር ይረዛው ምንድነው አንተ ማል ምንድነው ምን አይነት ቀልድ ነው የምቀልደው? አንተ ቀልድ እኮ አይደለም እንዴ ጠበቅን ቀረ እና ሰንሳት ሙሉ እዛ ፀሐይ ላይ አልነበርኩ እንዴ ነኝ አንተ ለማታውሽ ማል እንደ እና አንቺ ደግሞ ትጫለሽ እንዴ ነኝ ላይ ሰላም እንዴት ናችሁ የወጽት ቲቪ ተመልካቾች? እኛ ደህና ነን አልሐምዱሊላህ። እና ዛሬ በአዲስ ቪዲዮ መጥቼላችኋለሁ እና ሰሞኑን አስደብሮኝ ነበረ። ዛሬ እኛ እናስደብረዋለን። አስለቅሶኝ ነበረ፣ ግን እኔ ደግሞ አስለቀስ ትንሹ ነው እናስለቅሰዋለን። ብድሩን ማይመልስ ልጅ አይወለድ። ክሶኛል፣ ግን ካሳውን አልወደድኩት ማለት ተመችቶኛል፣ ግን ያው ብዙም ዛሬ ደግሞ ከጓደኛ ጋር መጥተን ከወንድሙ ጋር እንሰራለን ኢንሻአላህ። ናይዋ ብሮ እንዴት አለው ሰላም የዩቲዩብ ተመልካቾች እንዴት ናችሁ? እኛ አለን እና ዛሬ እንሰራለን። ባለፈው እንደዛ አድርጎማ አይቀርም። አዎ ቀጥታ ተባብራል፣ ግን ይቅር ብዬ ነው እንጂ እኔ ተምሬያለሁ፣ ከስተቴ ተምሬያለሁ። ዛሬ ልክስሽ ነው። ከስተባብረን ነው እሱ ካሰኝኝ፣ እኔ ደግሞ ራሴን አካክሳለሁ። እሱ ነው እያሰበ ዛሬማ አንበው ነው እናመጣ እንደውለት ወይስ ስልክ እንደውለት እንደውለት ይሁን ነገር አስበንለታል። አለቃቀስበታለሁ። አለቃቅሽበት አይነሳም እኮ አይነሳም፣ ጠግቧል። ጠዋት ደውልልሃለሁ ብዬሽ እራሱ አልደወልኩለት። ለኔ ጊዜ እኮ ባንዴ ነው የምትሰልኝ። ስማ የሆነ ሰው ፈልጎ ነበር። ምንድነው? ከአንተ ውጪ ሌላ የሚፈልገኝ ሰው አለ እንዴ? ደግሞ ስለኛ ነኝ ጭራሽ እንዴው እሺ፣ አንተ እኔ የለውም። ሄሎ ወይ እንዴት ነው? ደህና ነህ? አሎ ማን ልበል? ኧረ ፍርቱና ነኝ። ፍርቱና ነኝ። እንደዚህ አይነት አቋም እንዴ? እሺ ደግሞ ምን ትሰራላችሁ አንድ ላይ? ፈልጌ ነበር ለሆነ ነገር ፈልጌ ነበረ። እሺ ምን ልታዘዝ? ከተመቸ ወደ ሰፈር አካባቢ ትመጣለህ? እሺ ግን በራሴ ስልክ አትደውይም ነበር እንዴ? ስልኬን ቤት ጥዬዋል። ቤት ችግር ተፈጥሯል። ላወራ ፈልጌ ነበር። ቤት ችግር ተፈጥሯል? አዎ ከቤት ወጥቼ ነው አሁን። አዎ እኮ እሺ አሁን ምን ላድርግልሽ? ላወራ ፈልጌ ነው። ላወራ ቤት ችግር ተፈጥሮ ነው እንዴ የምታወሪኝ? ይሄድልኝ የሚያወራኝ ስማ በስልክ ነገር። እሺ እንትኑ ጋር ትመጣለህ? ምን ጋር እንትን አግኛት ብራይቱ ጋር እሺ እመጣለሁ። እሺ አስተና በጀርባ በኩል ወይስ በጀርባ እሺ እመጣለሁ። አይ በቃ እሺ አሁን ሰራልታለሁ። እኛ ያለነው ሰፈር ነው። ከዛ ቁልቁል ይላል፣ እኛ ወደ ሰፈር ሌላ ቦታ ሄዳል። በቃ እንደዛ እያደረገን ልጁን እናደክመዋለን። ዛሬ ማድከም ግዴታ ነው። ባለፈው አሳትፎኛል፣ ግን በባለፈው ነገር ተሳትፈሃል አንተ። ተሳትፈሃል? አዎ እኔ ደከመኝ። ቁጭ እንበል ቁጭ ብለን እንልሻለን። እዚህ ቁጭ ብለን ዛሬ ሽባ ነው የምናደርገው። እኛ እንደደከም ነው። እኔ በጣም ደብሮኛል። ላይ አስደብራችሁኛል ያን ቀን። የዛን ቀን እኔ ግን የለሁበትም። ምን ነው የሌለው? እኔ ስለማርኩ ነው እንዴ? እኔ ካሜራማን አደረጉኝ እንጂ አላመንሽኝ? አምኛለሁ። በምን ካለ ደወልኩልህ? ያ
አፉ ብለሽኛል። አዎ ተናትኩራይት ቤተሰብ ዛሬ ልናስተግረው ነው። እናደክመዋለን። ማድከሙ ብቻ አይደለም ዛሬ ስቃይ ነው የሚበላው ልጅ። ተስፋም የለውም ዛሬ እግሩ መቅጠል ነው። ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ እያያችሁ። በጨረሻው ግን ይኸውልህ ደግሞ ቆይ አይደውልም እንዴ? አይደውልም አልደረሰም ይሆናል። የት ይሆን ነው ዛሬ? ወይ ወደ ሰፈር ከጀርሶች ጋር እየሮጠ ነው የሚሄደው እርግጠኛ ነኝ። ግን ዛሬ ገደለ። አንተ አትማርም። እኔ ምንም አይለኝም። አንተ ነው የሚቀጠቅጥ። እኔ አንቺ ትንወር ተባባሪ። እኔ ዛሬ ጠፋሁኝ። አይደውልም እስቲ ወደውልልኝ ይችላል። አረፋለሁ አለስ No, 519. ያ በስ ሄሎ ታላች ስጣት ይስልኩ ሄሎ ደረስ? አራው ደርሻለሁ። በእናታችሁ ስማ አንተ የሆነ ቃል ቀበል ብላ እኮ እንትኑ ጋር ሄደን ወደ ፊት ለፊት ሄደናል። ወደ ፊት ለፊቱ ጋር ሄደናል። ብራይቱ ጋር ወደ ፊት ለፊቱ ጋር አዎ። እሺ ከመጣሽ እንጠብቃለን። ቶሎ በል ደውል። አላጠፋሁም። ቶሎ ከየት ቢሆን እስከ እንደዚህ እየሮጠ የደረሰ ሰፈሩ አንድ ቦታ አካባቢ ስለሆነ እኮ ነው። አንተ ማቀረብከበት እሱ ማራቀ ወይኔ ገደለን እኮ አሁን እስካሁን ደርሷል። መደወል አለበት። አሁንማ ለኛ እና ደረና አለቀለ። ዛሬ ተጫረስራት። መትረፊያ ራሱ አይኖረንም። መደወል አለበት። አሁን ካልደወለ ደወለታ ጨነቀኝ እኮ ደወለ። ለኔ ራሱ በበት ነው ይሁን ነገር አይመለከተኝም። ሄሎ ይሰማል? ሄሎ ኧረ ቆየሁ እኮ ከደረስኩ እዛው አይደለሁ እንዴ? ፊት ለፊት እኮ ነኝ። እኛማ እኮ እቃውን ይዘን ወደ ቤት እየሄድን ነው። ትመጣለህ? ቶሎ ነው እየተራመድን እንጠብቃለን። ፊት ለፊት ላይ ነኝ አላላችሁኝም እንዴ? መጀመሪያ እቃውን ቶሎ አድርስ ተብለን ቃል ማድረስ ወደ ቤት እየሄድን ነው። ቶሎ ነው ወደ ቤት። የትኛው ቤት ነው? ወደ ቤት ነው። ወደ እኔ ቤት። ወደ አንቺ ቤት? ኧረ በማርያም ልታገኝ አልፈልግሽም ነው? ኧረ እንዴ! እና ታዲያ ላገኝ ፈልጌ ነው። ማውራት ነገር አለ። እሺ ስልኩን ስጭኝ። አንተ ምንድን ነው አውቃ ነው እንዴ? የምር አይደለም። አንድ ላይ ነን። እቃውን እቸኩላለሁ አለች። እቸኩላለሁ ምናምን እናድርሰውና እንምጣ አለች። ቀረ እኮ አንተ ራስህ። ኧረ ይሁን ትልቅ እኮ ያላችኝ ቦታ አይደል እንዴ ያሉት? ብራይት ላይ። እሺ አሁን ወደ ሰፈር ነው አደባባዩ ጋር ነው። ቶሎ በል እየሄድን ነው። ከምራችሁ ነው አገን? አራው እንዴ ከምናችን ካለው እንደው ላንተ ጋር እሺ መጣሁ። ልጁ ዛሬ እግሩ ቀጠነ ነው ብላችሁ በቃ እኔ እኮ ብዙም አላሰብም። መራመድ ራሱ አይችልም። ሰው አልጎዳም። እኔ ስለማልጎዳ ነው እንጂ እንደናንተ ቢሆን ኖሮ ሌላ ቅጣት ነበር። ዛሬማ እግሩ ቀጠነ። እስካሁን በቃ መሄድ ምናምን አቅቶት አሽባውን እንደዚህ እግሩን በእጁ ይዞ ነው የሚመጣው። ይገርምሻል። ግን እኔ በቃ እንሳለም ገባው ምን መትረፊያም ቻንስ አይኖረኝም። ለአንተ ነው። እኔ ምንም ማለት ነው። አንቺ ምንም አትወጂም። አንተ ነው የሚያስደብረው። ድሮም እኮ በቃ ሄደው ለምንድን ነው ግን የሚቆየው? ቶሎ መምጣት አይችልም እንዴ? ቶሎ አንቺ የት እንሄድ ነው እንዳለ ነው? ብራይትና አደባባይ ምን አገናኝ? እንደውም ጎበዝ ነው ብራይት እንዴት እንደመጣ ለአንቺ ሰው ነው መሰለኝ። ዛሬማ በቃ መተላለቃችን ይገርምሻል። ላንተ ነው። ሰሞኑን ሰርታችሁልኛል። እኔ ሰርታችሁ አለ ቢላል ነው ሀሳቡን ያመጣው። ቢላል ሲቀባጠር ቢላል ነው የተረገመ። እሱ ደግሞ ቆይ እሰራለታለሁ ለሱ ራሱ። እሱ ግን ሀሳቡ በጣም ከባድ ነው የቢላል። ቆየ እኮ ማይንዲ ደወለ
አሁን ሄሎ አበት አንተ ማል እንዴ በማርያም እኔ ዛሬ እንዴ ያለሁት አደባባዩ ጋር አዎ በእናታችሁ ማይቀልጥ ቀላቀልዱ ወይ ይቀልዳችሁ እኮ ነኝ ቆያ አንተ እኮ ነው ጥፋተኛው እኔ እኮ አይደለሁ ምንድን ነው ቆየው አንተ 5 ደቂቃ ነው ነኝ እኮ ከዛ ከመምጣት 5 ደቂቃ ትቀልዳለህ እንዴ ቀልድ ነው 5 ደቂቃ እኛ እሺ ና አንዴ ሰፈር ያለው በቃ እሺ ና አሁን እንትኑ ጋር ነው መናፈሻው ጋር ና መናፈሻው ጋር ነው ለመጨረሻ ጊዜ መናፈሻው ጋር ሰፈር ያለ መናፈሻ የምን መናፈሻ እኛ ሰፈር ያለ መናፈሻ እናንተ ሰፈር ያለው አረ በማርያም አትቀልዱ እይ ና ተሰላችተህ ነው እንዴ አንተ እኮ ነው ጥፋተኛ እኔ እየመጣሁ አይደል እንዴ ወና ከመጣ ስደርስ ደውልልን ስደርስ ደውልልን ዛሬ እንዴ እሺ ይኸው ባጃጁ ተነኝ እሺ በእናታችሁ ነስተሩ ነው እሺ ተማቲ ዲዮ ደርሻለሁ ና ባጃጅ እንተፈቀዋለን ይመጣል ድምፅ ዛሬ እነሳ አራት ከግጭ ጋር ጤና ይመጣላ አንቺ ካሜራው ብቻ ትንሽ ተደብቀዋል ካሜራው ዝም በይ ካሜራውን ተደብቀዋል ካሜራው ከተደበቀ ይኸውና እየጠበቅነው ነው እሱ ምን ነው ዝም በይ አንቺ ጓብ ላይ ታወሪዋለሽ ባስመጣሽ እንደምን ነው ባስመጣና አሁን ሲደውል እንደዛ ደግሞ የሚደውል ራሱ ቆይቶ ነው ካሜራውን ደብቀው ካሜራ ተደብቀው ትንሽ ብቻ ተነስተህ ግን ንገረውን ትንሽ ገባበት እንዴ ለምን ማይደውለው ተዛጀም በደም ተደብቀሃል ሽንዳ ክሺ አይደውልም እንዴ ካሜራ ምናምን አይ ይሰራሉ እስካሁን እግሩ ቆስሏል እኔን ነው የሚገድል አንቺማ ታበርጁልህ አንቺ ታበርጁዋለሽ እኔን ፈነካክቶ ራቅናቸው እንደ ቤት ሆስፒታል ቀርብ ነው እዚህ ሰፈራ ሄሎ አንተ እየቀለድክ ነው እንዴ የምር አይደለም አዎ በእናትህ እዛ ይኸው መጣሁ አንዴ ነኝ ወየጋና አየው እና ጋር እንዴ ና ጉድ ወይ ምንድነው አንተ ጋር ምንድነው አንተ ማል ምንድነው ምን አይነት ቀልድ ነው የምቀልደው አንተ ቀልድ እኮ አይደለም እንዴ ጠበቅን ቀረ እና ስንት ሰዓት ሙሉ እዛ ፀሐይ ላይ አልነበርኩ እንዴ ነኝ አንተ ለምን ሸማል እንደንተ እና አንቺ ደግሞ ትጫለሽ እንዴ ነኝ ላይ እንዴ ለምን ደወለና በጣም እኛ ደግሞ ሄደን እንዴ ስንት ሰዓት ነው እኔ መመላለስ የጀመርኩት እና ከተመላለስ ምን ችግር አለ እና ችግር አለ እንዴ መጀመሪያ ሰማ እኛ እኮ አንተን እየጠበቅን ነበር ምንድነው የምሰማው ያላችሁኝ ቦታ እዛው ቆማችሁ መጠበቃችሁም እንዴ ያላችሁኝ ምንድነው እኔ ጥፋት ዝም በል በእናትህ በቃ እቃ ማምጣት ነበረብን እኛ እንዴ አንተ ያማል እንዴ እቃ እናምጣ ካላችሁኝ በኋላ እና ቆማችሁ አትጠብቁም ነው አይደለም ጓያልክ ነው እስቲ ዝም በል በቃ አንተ ወደዚህ እኔ ላይ ጓያልክ ነው እንዴ ትላለህ እንዴ ያማል ካንተ ጋር ቀልድ በቀልድ አይቻልም የምን ቀልድ ምን እንደዚህ አይነት ቀልድ ይቀልዳል ታዲያ እሺኛ ዘመናኛ ፍራንክ ላደርግ ነበር ሳንስ እንደዚህ ለባዲጆ ፍራንክ ይሄንን ሀሳብ አላመጣሁም እኔ ይሄንን ሀሳብ አላመጣሁም እኔ አልተቀመጥኩም ልቀቂ ናራቀኝ አንተ ግን ትለያለሽ ይቻማሽ ብራስ እናንተ እናወራለን ምን ይባላል ይሻል ቤተሰቦችን ሰላም በለኝ እኔ እና ሀሳብ አላመጣሁም ለማንኛውም ቢደብርም ሰላም በለኝ እኔ እኮ ብድርን የማይመልስ ልጅ አይወለድ ብዬ ነው ብድርን እየከፈልኩኝ ነው ያለው አንተ ግን እግዚአብሔር ቆይ እኔ እናንተ እሺ በጣም ጥሩ ነው በጣም ጥሩ ነው እና እኔ አመሰግናለሁ አንተ ባንድ ለማታት እንደሳለህ እሺ እንዴ እና እኔ እዛ ፀሐይ ላይ ተሰጥቼ ባለፈው ያ ሁሉ ሀሳብ ቀልድ ነው ልሳቅ እኔ አሁን እኔ ያረኩትና እሱ ያረገችው ለማታት እንዴት ታስፈራለህ ዝም በይ አሁን ተሳክቷል እና አንቺ ነው ይሰጃል በቃ አንድ ቀን ነው በከባዱ እንመጣለን በቃ እኔ እንደ ሰው አምኛችሁ
ኧረ ትለያላችሁ። ቆየ እኮ ደግሞ ግን አሁን የምርም ቢሆን እንደዚህ ነው የምትዘገየው? እኔ ነኝ የዘገየሁት? አዎ ዘገይታል። እኔ እኮ ከብራይቱ አደባባዩ ጋር ለምትደርስ 2 ደቂቃ አልፈጀብኝም። 2 ደቂቃኛ ደግሞ 20 ደቂቃ አልጠበቅም። ዝም በል አታውራ። በቃ አታውራ ከቻለ እሺ። እና ቤተሰቦችን እንሰናበታቸው። አንተ ደግሞ ሰላም በላቸው። እንደዚህ እንደተሰራልኝ አልቀርም። ምን ታመጣ ነው? ማመጣውንማ ለምን እናገራለሁ ነው። ቤተሰብ እንግዲህ ጠብቁን። ጠብቁን። ዛቻ ነው ግን ያለ ላይ ወደልተው በቃ ቤተሰብ ተሰርቶልኛል። በደንብ ተደርጎ ነው የተሰራልኝ። በአዲስ ቪዲዮ እንመጣለን። እኔ እኮ ቢያንስ ለሷ ቸኮሌት ታምጪ። እሺ ቸኮሌት ታምጪቻለሁ። ለኔ ምን አመጣሽ? በቃ ይበቃ። እሺ እኔ ተገመታትሬ ቢቢስ አልተሰማ ተማለክ። እሺ በቃ ቤተሰብ እንቻውን በላቸው። የምሽል ቤት ነው። በቃ እኔ ሚሽኔን ጨርሻለሁ። ቤተሰብ በቃ በአዲስ ቪዲዮ እንመጣላችኋለን። እንትን ነው ተላቀቁ። በቃ ተላቀቁ። እነሱ እንደዚህ ናቸው። እንግዲህ እኔ በመሀል ልገባ ሞክርም እና ቤተሰብ በአዲስ ቪዲዮ እንመጣላችኋለን። ቻው፣ እንገናኛለን።